ሀበሻ እስላማዊ ሬዲዮ بسم الله الرحمن الرحيم الحمد لله رب العالمين الحمد لله رب العالمين الواحد القهار العزيز الغفار مكور الليل على النهار تذكرة لأولي القلوب والأبصار وتبصرة لذوي الألباب والاعتبار أحمده أبلغ حمد وأزكاه وأشمله وأنماه وأشهد أن لا إله إلا الله الكريم الرؤوف الرحيم وأشهد أن محمدًا عبده ورسوله وحبيبه وخليله الهادي إلى صراط مستقيم والداعي إلى دين قويم صلوات الله وسلامه عليه وعلى سائر النبيين وآل كل وسائر النبيين اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما أما بعد فيقول سيدنا وحبيبنا رسول الله محمد صلى الله عليه وسلم أحبابي أحبابي وددت أن لو لقيت أحبابي በመቀጠል የተከበራችሁ ውድ ታዳሚያን በአንዳንድ ሐዲሶች እንደወረደው ታላቁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በሆነ ወቅት ከሰሐበቶቻቸው ጋር ተቀምጠው ሳለ አሕባቢ አሕባቢ ሲሉ ተጣሩ። ወዳጆቼ ወዲቱ አለው ለቂቱ አሕባቢ ወዳጆቼን ማግኘት ተመኘሁ፣ ናፈኩ። ወዲቱ አሉ ተመኘሁ፣ እጅግ እፈልጋለሁ እነሱን ማግኘት። በዚህ ሰዓት ሰሐበቶች ገረማቸው። ቂለ አወለስና አሕባበከ ያ ረሱለላህ፣ እኛ የእርሱ ወዳጆች አይደለንም እንዲህ አሏቸው። ሰሐበቶች በሁሉም ነገራቸው በቤተሰቦቻቸው፣ በነፍሳቸው፣ በገንዘባቸው መስዋዕት ከፍለው ለረሱሉላህ ፊዳ ይሆናሉ። ሆኖም ግን ረሱሉ አሕባቦቼ ናፈቁኝ፣ እነሱን ማግኘት እፈልጋለሁ፣ እነሱ መቼ ነው የማገኛቸው? አሕባቢ አሉ እና ሰሐበቶች ራሳቸውን ሁለመናቸውን ለረሱሉላህ መስዋዕት እየከፈሉ እንዴት እኛ እያለን እኛ የእርሱ ወዳጅ አይደለንም ወይ አሏቸው። በዚህ ሰዓት ረሱሉላህ ምን አሉ? አንቱም አስሓቢ፣ እናንተማ ከዚያ በላይ ናችሁ አሉ። አንቱም አስሓቢ፣ እናንተ ከዚያ በላይ ናችሁ፣ ጓደኞቼ ናችሁ፣ ባልደረቦቼ ናችሁ። ነስርን ድልን አብረን የምንጎናጸፍ፣ መከራን፣ ሙሲባን፣ ችግርን አብረን የምንቋቋም ከወዳጅም በላይ የሆናችሁ ጓደኞቼ ናችሁ፣ ባልደረቦቼ ናችሁ። አስሓቢ አሏቸው። ወአሕባቢ አሕባቦቼ ያልኳቸው ግን ወዳጆቼ ያልኳቸው ግን ቀውሙን ያእቱነ ሚን ባዕዲ ከኔ በኋላ የሚመጡ ሰዎች ናቸው። እኔን የማያገኙኝ ሰዎች ናቸው። በኔ ወቅት፣ በኔ ዘመን፣ እኔ ባለሁበት ጊዜ የማይኖሩት ናቸው። እነሱ ናቸው። እነዚህ ሰዎች ይመጣሉ፣ አሕባቦቼ ናቸው። የወዱ አሐዱሁም አለው ረአኒ ቢአህሊሂ ወአሕባቢህ፣ ከነሱ መካከል አንዳቸው እኔን ቢያይ ምኞቱ ነው። እኔን ይናፍቃል፣ እኔን ይወዳል። ገንዘቡን፣ ቤተሰቦቹን፣ ወዳጆችን በሙሉ መስዋዕት ከፍሎ እኔን ለማየት ይሮጣል። እኔ ማየት ትልቁ ግቡ ነው አሉ። እነዚህ ወዳጆቼ ናፈቁኝ አሉ። አሕባቢ አሉ። ደጋግመው ነው አሕባቢ ያሉት ረሱሉላህ ሰለላሁ ዐለይሂ ወሰለም። ወዲቱ አለው ለቂቱሁም
እነዚህን ሰዎች ባገኛቸው ምንኛ ደስተኛ ነበርኩ። አላሁ ተዓላ ከነዚህ ወዳጆች ያድርገን። የረሱሉላህ አሕባብ መባል በታላቁ ነቢይ አንደበት አሕባቢ መባል ትልቅ ነገር ነው። አላሁ ተዓላ ሁላችንም ከነሱ ያድርገን። ይህ ትልቅ ቡሽራ ነው። በአላህና በረሱሉላህ ካመነ በኋላ የእርሳቸው አሕባብ ለመሆን የሚደረገው ጉዞ ትልቅ ቡሽራ ነው። ሁላችንም እንመኛለን የእርሳቸው ወዳጅ መሆን። አሕባቢ ከተባሉት መሆን ትልቁ ግባችን ነው። ረሱሉላህን የምንወድ ሙእሚኖች ነንና ሁላችንም እንመኛለን ነቢያችን ሰለላሁ ዐለይሂ ወሰለም ወዳጃችን ባልደረባችን ሆነው በጎናችን ሆነው ችግራችንን ሙሲባችንን መከራችንን ነግረን መፍትሄ ቢሰጡን። ረሱሉላህን አይተን በጊዜያችን ኑረው ያ ረሱላላህ ብለን ሸክዋ አቅርበን አቤቱታችንን አቅርበን ብንነግራቸውና መፍትሄ ቢሰጡን የሁላችንም ምኞት ነው። ሙስሊሞች ነንና ሙእሚኖች ነንና አሕባቢ ከተባሉት መግባት ትልቁ ግባችን ነው። ያኒ ግላዊ ጉዳይም ይሁን ኡማው ያለበትን ጉዳይ ለረሱሉላህ ሰለላሁ ዐለይሂ ወሰለም መንገር፣ እርሳቸውን አግኝቶ ከእርሳቸው ጎን ሆኖ ይህን ማወያየት ትልቁ ግባችን ነው። ماذا كنا لنقول له አስቡት ነቢያችንን ሰለላሁ ዐለይሂ ወሰለም አግኝተን እርሳቸውን ብናወያይ ምን ያክል እድለኛ ነበርን፣ ምንኛ እድለኞች ነበርን። አግኝተናቸው ያ ረሱላላህ غربت الشمس አንተ የአላህ መልእክተኛ ሆይ ፀሐይ እኮ ጠለቀችብን ብንላቸው፣ وانطفأ ضوء القمر የጨረቃ ብርሃን ጠፋብን፣ وانتشر الفساد في أمتك በኡመቶቻችሁ በህዝቦቻችሁ መካከል ፈሳድ መበላሸት ኃጢአት ተንሰራፋ ተበራከተ ብንላቸው፣ እንዲህ ብለን ብናወያያቸው እንዴት ደስ ይለናል። ያ ረሱላላህ انتشر بين أمتك الذنوب والمعاصي ኃጢአት እንደ ጉድ ተስፋፍቷል እኮ ያ ረሱላላህ። ኡመቶቻችሁ ላይ ብዙ አደጋ እየተጋረጠ ነው። በኡመቶቻችሁ መካከል ዙልም በደል ሐራም መብላት ተስፋፍቷል። በኡመቶቻችሁ መካከል ቅሌት በአደባባይ የሚሰበክበት የሚነገርበት፣ ብልግና በአደባባይ የወጣበት በገሃድ የሚነገርበት፣ በሶሻል ሚዲያ ኩፍርና ሐራም ዙኑቦች ኃጢአቶች የሚሰበኩበት እዚህ ደረጃ ተደርሷል ብንላቸው እንዴት ደስ ይለናል። ታላቁ ነብይ አግኝተን هذه أمتك تغير حالها كثيرا ብንላቸውና መፍትሄ ቢሰጡ እንዴት ደስ ይለናል። ያ ረሱላላህ ኡመቶቻችሁ እዚህ ደርሰዋል፣ የኡመቶቻችሁ ጉዳይ እንደዚህ ሆነዋል፣ ያ ብዙ መስዋዕት ከፍላችሁ ለኛ ያስተላለፋችሁትን ዲን በዚህ መልኩ ትተውታል ብንላቸው እንዴት ደስ ይለናል። በርግጥ ይህ ቢሆንና እርሳቸውን ብናገኛቸው መፍትሄ ይሰጡን ነበር፣ ረሱሉላህ ናቸውና። اللهم صل على سيدنا محمد አሕባቢ ከተባሉት ሆነንም ከጎናቸው አብረን ዲንን ነስር ለማድረግ እንደክም ነበር። ላኪን ነገር ግን للاسف ረሱሉላህ ليس معنا የሚያሳዝነው የአላህ መልእክተኛ ነብይ ከኛ ጋር አይደሉም። እኛ አላሁ ተዓላ የፈጠረን ረሱሉላህ በሌሉበት ወቅት ነው። ረሱሉላህ ካለፉ በኋላ የመጣነን ረሱሉላህ ከብዙ ምዕት ዓመታት በፊት የነበሩ ነብይ ናቸው። አሁን በእኛ ጊዜ አይደሉም፣ አጠናቸዋል። ረሱሉላህን የመሰለ ታላቅ ሰው ተነስተናል። ያኒ ይህ ደግሞ ትልቅ ጉድለት ነው ለኛ። ረሱሉላህ ማጣት ደግሞ አላነሰንም። በዚያ ላይ እኛ ያለንበት ወቅት አደገኛ ከሚባል ወቅት ነው፣ እጅግ ከባድና አስጊ ከሚባል ወቅት ነው። ረሱሉላህን አግኝተን ችግሮቻችንን ማወያየት ማጣታችን ሳያንሰን ያለንበት ወቅት ከባድ ወቅት ነው። تتداعى عليكم الأمم تداعيكم على قصعة طعام ያሉት ረሱሉላህ እናንተ እኮ የሆነ ወቅት ላይ ኡመሞች ሌሎች ህዝቦች ልክ ሰዎች ምግብን ለመብላት ከሳህን ዙሪያ ከበው እንደሚቀመጡት ሁሉ ይከቧችኋል። ፈሳድ ያኒ ክህደትና ኃጢአት ግልጽ የሚሆንበት በጉልህ የሚታይበት ያኒ ጎልቶ የሚወጣበት ሐቅና ኸይር ነገር ደግሞ የሚደበዝዝበት ያ ወቅት ይመጣል። تتداعى عليكم الأمم አሉ። እኛ ያለንበት ወቅት ያ ነው። ረሱሉላህ
ይህንን ሐዲስ በተናገሩበት ሰዓት ሰሐበቶች አሚን ቂለቲን ያ ረሱላላህ ሌሎች ኡመሞች ሌሎች ህዝቦች እኛን የሚያካብቡን እኛን አካባው ኃጢአት ግልጽ እንዲሆንና ጉልህ እንዲሆን የሚያደርጉበት ምክንያት አንሰን ነው ወይ የቁጥር ማነስ ነው ወይ ምንድነው አሏቸው አሚን ቂለቲን ያ ረሱላላህ ቁጥራችን አንሶ ነው አሏቸው فقال لا በጭራሽ አይደለም አሉ بل أنتم يومئذ كثير እንዲያውም እናንተ በዚያ ሰዓት እጅግ ብዙ ናችሁ አሉ ቁጥራችሁ እጅግ ብዙ ነው አሉ የሙስሊሞች ቁጥር በአሁኑ ሰዓት ስንት ነው ስንት ቢሊየን ነው ረሱላህ እንዳሉት بل أنتم يومئذ كثير በጣም ብዙ ናችሁ አሉ ولكنكم ነገር ግን غثاء كغثاء السيل ልክ እንደ ጎርፍ አተላ ናችሁ እንደ ጎርፍ አረፋት ናችሁ ጥቅማችሁ አናሳ ነው ተጽዕኖአችሁ አናሳ ነው ድክመት ግልጽ ይወጣል በእናንተ አሉ غثاء كغثاء السيل ሱብሃንአላህ ረሱላህ እንዳሉት እኛ ያለንበት ወቅት ይሄ ወቅት ነው ይሄ ወቅት ሆኖም ለእርሳቸው አቤቱታችንን አቅርበን መፍትሄ ማግኘት የምንችልበት ሁኔታ አይደለም يعني ከባድ ጊዜ ማለት ነው በአንዳንድ ሐዲስ እንደወረደው القابض على دينه كالقابض على الجمر دينون አጥብቆ የያዘ ሰው ፍምሳት ከመያዝ በላይ የሚያቃጥለው ያቃጥለዋል ዲንን አጥብቆ ሊያዝ ካለ ዒልምን ልማር ካለ ዲን አልእስላምን ልخدም ዲን አልእስላምን በቻልኩት መጠን ልንከባከብ ዲን አልእስላምን ልርዳ ብሎ ሲነሳ እንደፈም የሚያቃጥለው ሐቅ ላይ ልጽና ብሎ ሲነሳ እንደፈም የሚያቃጥልበት ጊዜ ነው ያለ የሻም ሙሐዲስ በድሩዲን አልሐሰን ይባላሉ ሙሐዲሱ ዲያር الشامية يا سوريا لبنان أردن እና ፍልስጤም የነዚህ አካባቢ ሻም በመባል ይታወቃሉ የዚህ ሀገር ሙሐዲስ ናቸው የዚህ ሀገር በሐዲስ ሊቅ የሆኑ يعني በሐዲስ የሚታወቁ ዕውቅና ያላቸው ታላቅ ዓሊም ናቸው ተማሪዎቻቸው መጡና የአላህ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም እኮ በሐዲስ القابض على دينه كالقابض على الجمر ብለዋል ዲንን አጥብቆ የሚይሰው ዲኑ ላይ ትኩረት የሚያደርግ ሰው ፍምሳት ከመያዝ በላይ የሚያቃጥልበት ጊዜ ይመጣል ብለዋል ያ ጊዜ እኛ ደርሰንበታል ወይ አሏቸው ልብ በሉ እኚህ ዓሊም የዛሬ 100 ዓመት አካባቢ ነው የነበሩት የተጠየቁት በዛ ሰዓት ነው ተማሪዎቻቸው ናቸው የጠየቋቸው እኛ ያን እዚያ ወቅት ላይ ደርሰናል ወይ አሏቸው ያ ባሉ በቋንቋቸው يعني እንዴት አንደ ማለት ነው يعني ከዚያም በላይ نحن في وقت አሉ ያ ጊዜ አልፎ ذاك زمن ولا ያ ጊዜ አልፎ ሰዎች ዲን አልእስላምን መጨበጣቸው ከፍምሳት ማቃጠል በላይ የሚያቃጥለው ጊዜ አልፎ አሁን ያሉበት ወቅት ምንድነው አሉ በሐዲስ የወረደው ነው ባዲሩ بالأعمال الصالحة በመልካም ስራዎች አፍጥኑ መልካም ስራዎችን ስሩ ፊትና ይመጣል ከقطع الليل المظلم እንደ ሌሊት ጨለማ ቁራጭ ሆነ የሌሊት ጨለማ ቁራጭ መሰለ يصبح الرجل مؤمنا አሁን ያለንበት ጊዜ አሉ ይሄን የሚናገሩት የዛሬ 100 ዓመት አካባቢ ነው يصبح الرجل مؤمنا ሙእሚን ሆኖ አንድ ሰው ያነጋና በእስልምና ላይ ያነጋና እስልምናው መጠበቅ ስለማይችል በተለያዩ ፈተናዎች እስልምናውን ጠብቆ መንከባከብ ባለመቻሉ ምክንያት ወዩምሲ ካፊራ በአላህ ክዶ የሚያመሽበት ጊዜ እኮ ነው አሁን ያለነው አሉ አው ዩምሲ ሙእሚና ወይንም ደግሞ ሙእሚን ሆኖ ያመሽና አሉ ወይስቢሑ ካፊራ በአላህ ክዶ ያነጋል እዚህ ጊዜ ላይ ያለነው ከባድ ጊዜ አልፎ ሌላ ከባድ ጊዜ መጥቶብናል አሉ يبيع دينه بعرض من الدنيا ዲኑን በትንሽ በዱንያዊ ጥቅም የሚሸጥበት ጊዜ ላይ ነን እዚህ ላይ ነን ሲሉ በድሩዲን አልሐሰን ይመለሱላቸው ይሄንን ያሉት የዛሬ 100 ዓመት አካባቢ ነው የዛሬ 100 ዓመት አካባቢ ይህ ከተባለ እኛ ያለንበት ወቅት ምንድነው የሚባለው أنواع الفساد فساد بلشت
ልክ እንደ ጌጥ እስኪታይ ድረስ እንደ ቀላል ነገር እስኪታይ ድረስ ነውርና እጅግ ብልግና የሆኑ ነገራቶች በአደባባይ እየተነገሩ ይህ ሆኖም እንደ ቀላል በሚታይበት ወቅት يعني እኛ ያለንበት ወቅት ምንድነው ምንለው ከየትኛው ወቅት تصنيف እናድርገው فساد تلو فساد እዚህ ጋር ፈሳድ አለ እዚህ ፈሳድ አለ እዚህ ፈሳድ አለ زمن خيمت فيه الظلمات እንዳሉ ማለት ነው በሶሻል ሚዲያ የሚታየው ቅሌትና ብልግና በሶሻል ሚዲያ የሚታየው ድፍረትና ክህደትን የመስበክ ሁኔታ ብቻ በቂ እኮ ነው አሁን ላለንበት አስከፊነት አሁን ላለንበት ከባድነት አሁን ላለንበት አሳዛኝ ወቅት ዘመኑን እውነትም አንዳንድ ዓሊሞች እንደገለጹት እኛ ያለንበት ወቅት ዘመኑን خيمت فيه الظلمات ድቅድቅ ያለ ጨለማ እንደወረሰው አይነት ዘመን ነው ዘመናችን በድቅድቅ ጨለማ ተወርሷል ከባድ ጊዜ ላይ ያለን አብናኡል ሙስሊሚን የሙስሊም ልጆች የሙስሊሙ ማህበረሰብ ሌላውን እንተው ከሃዲያን እንተው የሙስሊሙ ማህበረሰብ ተመርዟል በተለያዩ እጅግ አደገኛ በሆኑ አስተሳሰቦች ምዕራባውያን መርዘዋቸዋል ተመርዟል ተቅሪበን አብዛኛው ሰው ኸይርን ፈልጎ ቢነሳ እንኳን يعني ራሱ መምራት በማይችልበት መልኩ መስጂዶች ብዙ ናቸው የሙስሊም ሺዓራቶችን የሚለብሱ የሙስሊም ምልክቶችን የሚለብሱ እጅግ በርካታ ናቸው ሆኖም ግን የሙስሊሞች ልጆች አሁንም እንደተመረዙ ናቸው ይባላል ምክንያቱም ምዕራባውያን አስተሳሰባችንን ገዝው አድርገውታል የዘመቱብን ባስተሳሰብ ነው የዘመቱብን አቅላችን ላይ ነው የሰሩት አቅላችን ላይ ነው አቅል ከተፋ ደግሞ ምንም የለም እና እንደ ሙስሊሞች ወይንም እንደ ሙስሊም አሁን የሚታየው ሁኔታ እጅግ አሳዛኝ ነው والله እጅግ አሳዛኝ ነው በእያንዳንዳችን ያለው ሁኔታ ብናይ እንኳን ሰለፎች ቢኖሩ በዚህ ሰዓት የሚያለቅሱበት ሐል ማለት ነው መቋቋም የማይችሉበት ሐል يعني ለመወሰፍ የሚከብድ ለመግለጽ የሚከብድ ምን ተብሎ እንደሚነገር አይታወቅም ብቻ ግን መደጋገሙ እንዲለመድ አደረገው እንጂ ያለው ሁኔታ አስጊና አደገኛ ነው አደገኛ እስካሁን ድረስ ባልተከሰተው ሁኔታ ብዙ ምዕት ዓመታት አልፈው ያልተከሰቱ ክስተቶች አሁን እየተከሰቱ ነው ሙስሊሞች ባላሰቡት መንገድ ለሌላ ታቢዕ ሆነው ለሌላ ያሸረገዱ ነው አብዛኞቹ ሙስሊሞች ታዲያ በዚህ ሰዓት በዚህ ድቅድቅ ጨለማ ጎርፉ በበዛበት አደገኛ يعني እኛ በመኻጢር ነው የምንጓዘው ማለት ይቻላል በትንሽ ነገር ልንወድቅ እንችላለን አዳልጦን ከወደቅን ደግሞ መነሳት ከባድ ነው ታዲያ በዚህ ሰዓት አንድ ሙስሊም እንዴት ነው ነፃ ሆነው ብሎ ማሰብ የለበትም አኺራ አለብኝ ቀብር አለብኝ እቺ ዱንያ እኮ ታልፋለች ብሎ ማሰብ የለበትም ለአኺራ ቢያንስ አንድ ሰዓት በሳምንት አንድ ሰዓት ልስጥ በወር ይሄን ያክል ወቅት ልስጥ ብሎ ማሰብ የለበትም እንመልከት የፈሳድ ቦታዎች የተሞሉበት ሁኔታ የዕልም ቦታዎች ደግሞ ባንጻሩ يعني سبحان الله المهم ዋናው ነገር ምንድነው ምንም እንኳን ያለውን ሁኔታ ያለውን ተጨባጭ ማስተካከል ቢከብድም እንደ ሙስሊም ግን ራሳችንን ማነጽ በመንችልበትና ነፃ ማውጣት በመንችልበት መልኩ መንቀሳቀስ ግዴታችን ነው አንድ ሙስሊም كيف انجو ብሎ ማሰቡ ግዴታ ነው አኺራ ላይ እንዴት ነው ነፃ የምሆነው ዱንያ ካመጣችው መርዝ በዱንያ ካለው መርዝ ካደገኛ አስተሳሰቦች ከመራጅ አስተሳሰቦች ካስጸያፊና ካስቀያሚ አስተሳሰቦች ከክህደትና ከኃጢያት ነፃ ወጥቼ እንዴት ነፃ ልሆን ብሎ ማሰቡ ተገቢ ነው ምክንያቱም መሞቱ አይቀርም ያ ደግሞ ለምን እንደተፈጠርን ስናውቅበት ነው ለምን እንደተፈጠረ አንድ ሰው ማወቅ አለበት አላሁ ተዓላ በቁርአኑ ግልጽ አድርጎ ይነግረናል أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون أنيا لا جواتا يفترناكي مسلاتشوها الوي على الله لا جواتا يفترناكي مسلاتشوها الوي وأنكم إلينا لا ترجعون ودنياس يمات ملسي مسلاتشوها الوي أفحسبتم
ለዚህ የተፈጠርንለት ዓላማ አለ ማለት ነው። አላህ የተፈጠርንለትን ዓላማ ሲነግረን ምን አለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ የሰው ልጅም ይሁን አጋንንትን እኔ በዒባዳ ላዛቸው ቢሆን እንጂ አልፈጠርኳቸውም ይለናል። ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙን። አላሁ ተዓላ ከሰው ልጆች የሚፈልገው ነገር የለም። አላሁ ተዓላ ከእጄ ሆኖ አይደለም የፈጠረን፣ እርዳታ ፈልጎ አይደለም የፈጠረን። ኢነማ ለዓላማ ለሕክማ ነው። አላሁ ተዓላ ለምን እንደፈጠረን እሱ ራሱ ያውቃል። የአላህ ፍጡሮች እስከሆነ ድረስ ደግሞ ለፈጠረለት ዓላማ መስራትና መታዘዝ ግዴታችን ነው። ኢማሙ ነወዊ ታላቁ የሐዲስ ሊቅ፣ ታላቁ የፊቅህ ሊቅ ሰይዱና ነወዊ ረሒመሁላህ ስለዚህ አንቀጽ ሲናገሩ ምን ይላሉ? ሃዛ ተስሪሑን ቢአነሁም ኹሊቁ ሊየእሙረሁም ላሁ ብልዒባዳ። ይህ አንቀጽ አላሁ ተዓላ በቁርአኑ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ብሎ የነገረን ባሮች የተፈጠሩለት ዓላማ እንዳለና አላህ የፈጠራቸው በዒባዳ ሊያዛቸው ለመሆኑ ምልክት ነው ይላሉ። ተስሪሕ يعني ምልክት ብቻ ሳይሆን ግልጽ የሆነ መልእክት ነው። ያስከሆነ ድረስ فحق عليهم الياتنا በዚህ አቲና አድርገው ትኩረት ሰጥተው بما خلقوا له ለተፈጠሩለት ነገር የተፈጠሩለትን ዓላማ ለተፈጠሩለት ዓላማ ትኩረት ሰጥተው መንቀሳቀሳቸው ግዴታቸው ነው አሉ። والإعراض عن حظوظ الدنيا بالزهادة ሁሌም ደግሞ ዱንያ ላይ ችክ ማለት የለም። ናም አንድ ሰው ይከስባል እኮ ለቤተሰቦቹ፣ ለሚስቱ፣ ለልጆቹ ግዴታ አለበት። ከስቦ በሸሪዓው እንደመጣው በሸሪዓ ህግ መሰረት የራሱ የሆነ የከስብ አዳቦች አሉ፣ ህግጋቶች አሉ። ግዴታው ነው፣ መበልጸጉም አለበት እንደ እስልምና። ላኪን ችክ ማለት አይደለም። ዱንያ ላይ ብቻ ችክ ብሎ አኺራን በመርሳት አይደለም። ይህ አንቀጽ ይህንን ነው የሚያመለክተው አሉ። فإنها دار فناء ዱንያ እኮ የምትጠፋ ዓለም ነች። ላ መሐሉ ኢኽላድ የዘወትር ቦታ አይደለችም። ማን ነው በዱንያ ላይ ሲዘወትር ያየ ነው? ማንም። ምክንያቱም ዱንያ መርከቡ ዑቡር ለመንዚሉ ሑቡር፣ ማለፊያ ቦታ እንጂ መደሰቻ ቦታ አይደለችም። ማን ነው በዱንያ ሙሉ ደስታ ያገኘው? ማን ነው ሙሉ በሙሉ ነገራቶች ተመቻቹለት አልጋ ባልጋ የሆኑለት? እነ ፊርዓውን በአንዳንድ ዘገባዎች እንደወረደው እስከ 400 ዓመት ኑረው አንድም ቀን የራስ ምታት ሳያገኘው አሁን ግን እንዳልነበረ ነው። ሰይዱና ኑህ 1750 ዓመት ኑረው በዱንያ ላይ 60 ዓመት አይደለም፣ 70 ዓመት አይደለም፣ 40 30 አይደለም፣ 1750 ዓመት 950 ዓመት ዳዕዋ አደረጉ። ኡመቶቻቸውን ለዳዕዋ ተጣሩ። ያን ሁሉ ዓመት ኑረው ሊሞቱ ሲሉ ተጠየቁ። ከይፈ ረአይተ ዱንያ አሏቸው። ዱንያን እንዴት አያችኋት? እንዴት ነው የምትገልጹልን አሏቸው። ምን አሉ? ከአኒ ፊ ዳሪን ለሁ ባባን ደኸልቱ ሚን ባቢን ወኸረጅቱ ሚን አልአኸር። ሁለት በር እንዳለው ቤት ነው የመሰልኳት አሉ። በአንደኛው በር ገብቼ በሌላኛው እንደወጣሁ እንደዚህ አድርጌ ነው ማየት አሉ። 1750 ዓመት ኑረው ይህን የሚሉት ማን ናቸው? ነቢዩላህ ኑህ አለይሂ ሰላቱ ወሰላም። እንዲያውም በአንዳንድ ዘገባ አንድ ሴትዮ መጣ በእጅጉ እያለቀሰች ምን ሆነሽ ነው ሲሏት ልጄ ሞተብኝ አለቻቸው። ገና ደግሞ ልጅ ነው እኮ በልጅነቱ ነው የሞተው አለቻቸው። ስንት ዓመቱ ነው አሏት። በአንዳንድ ዘገባዎች እንደወረደው 100፣ በአንዳንድ ዘገባዎች ደግሞ 200። ከዚያ ይሄ ለምን ያስገርምሻል አሏት። ወደፊት እኮ እድሜያቸው አብዛኛው በአማካኝ ከ70 እስከ 60 ከዚህ የማያልፍ ኡመቶች ይመጣሉ። ለምን ያስገርምሻል? ለምን ያሳዝንሻል አሏት። ከዚያ ጠየቀቻቸው። እነዚህ ሰዎች ህንፃ ይገነባሉ አሉ፣ መኖሪያ ይገነባሉ አሉ። እንዴት ያማረ መኖሪያ ነው የሚገነቡት አሏቸው። ከዚያ ምን አለች እቺ ሴት? እኔ ብሆን ይችን እድሜ በአንድ ስጁድ አሳልፋት ነበር። ለዚያ ነው ዑመር ረዲየላሁ ዐንሁ ሰይዱና ዑመር ብኑ አልኸጣብ ታላቁ ሰሐቢ
የሆነ ወቅት ወደ ረሱሉላህ ሰለላሁ ዐለይሂ ወሰለም ሲገቡ ረሱሉላህ ተጋድመው ነበር። ተነሱ። ሲነሱ ጀርባቸው ላይ የሰሌኑ ምንጣፍ ተእሲር አድርጎባቸው ምልክት አውጥቶባቸው አዩ። በቃ ዑመር መቋቋም አልቻሉም። ጀግና ዑመር አለቀሱ። ፈበከይቱ አሉ። እርሳቸው ነው ሐዲሱን የሚያስተላልፉት። አለቀስኩ አሉ። ረሱሉላህ ማያቸውና ማ ዩብኪከ ያ ዑመር አሏቸው። ዑመር ሆይ ምንድነው የሚያስለቅስህ? ፈቁልቱ አልኩ አሉ ዑመር ያ ረሱለላህ አንቱ የአላህ መልእክተኛ ሆይ አሉ። አዝነው ነው ይህን የሚናገሩት። ኢነ ኪስራ ወቀይሰራ ፊማ ሁማ ፊህ የፋርሶች ንጉስ እነ ኪስራ እና ቀይሰር ባሉበት በኒዕማ በደስታ ምንድነው በተለያዩ የጸጋ አይነቶች በተለያዩ ዱንያዊ ብርቅያዎች እያሸበረቁ ወአንተ ረሱሉላህ አንቱ የአላህ መልእክተኛ ሆናችሁ ታላቁ ነብይ ሆናችሁ እንዴት ይከሰታል አሏቸው። ረሱሉላህ በዚህ ሰዓት ምን አሉ? አማ ተርዳ አን ተኩነ ለሁም ዱንያ ወለና አልአኺራ ዱንያ እነሱ ይዘዋት አኺራ የኛ ቢሆን አያስወድድህም ወይ? ይህን አትፈልግም ወይ አሏቸው። ያኒ የኛ ሀገር አኺራ ነው ያሉ ነው። በሌላ ሐዲስ ማ አነ ፊ ዱንያ ኢላ ከራኪቢን ኢስተዘል እኔ እኮ ዱንያ ላይ ጥላን ፈልጎ እንደመጣ መንገደኛ ነኝ። አው ዓቢሪ ሰቢል ወይንም ደግሞ አላፊ መንገደኛ ሁኜ ላርፍ እንደተቀመጥኩ አይነት ሰው ነኝ ይላሉ። አላሁመ ሰሊ ዐላ ሰይዲና ሙሐመድ። ይህ ሁሉ የተፈጠርንለት ዓላማ አለ የሚለውን ለማስታወስ ነው። የተፈጠርንለት ዓላማ ዲናዊ ምክንያት አለ ለማለት ነው። ለዚያ ነው ኢማሙ ነወዊ ምን ይላሉ? አዕቀሉ ናሲ ፊ ዱንያ ሁሙ ዙሃድ በዱንያ ላይ ካሉ ሰዎች አዕቀል የሚባሉት አቅላቸው የተሟላ ነው፣ አእምሯቸው የተስተካከለ ነው፣ ሙሉ የአእምሮ ጤነኝነት አላቸው የሚባሉት ሁሙ ዙሃድ አሉ። ዙሃዶች ናቸው። ያኒ አላሁ ተዓላ ያዘዘውን ለመታዘዝና አላህ የከለከለውን ለመከልከል የሚጥሩት ናቸው። ከዚያ ውጭ ያሉት የአኺራቸው ጉዳይ ከምንም የማይቆጥሩ ሰዎች ግን የአቅል ጉዳይ የአቅል ችግር አለባቸው ነው የሚባሉ፣ አእምሯቸው ሙሉ አይደለም ነው የሚባለው። በዚህ አይነት ምን ያክል ነው በአሁኑ ሰዓት ምን ያክል ሰው ነው ሙሉ የተሟላ አእምሮ የተሟላ የአእምሮ ጤና አለው የሚባለው? አላሁ ተዓላ ከተስተካከሉ ሰዎች ያድርገን። አልሙሂም ማለት የምፈልገው ምንድነው? እኛ የተፈጠርንለት ዓላማ አለ። አላሁ ተዓላ ይችን ዱንያ ሲፈጥራት የሰው ልጅ ሲፈጥር አጋንንትን ጂንን ሌሎችም ሁሉ ነገር ሲፈጠር የተፈጠርንለት ዓላማ አለ። ዱንያ የምናልፍባት ድልድይ ናት እንጂ ሁሌም እሷ ላይ ብቻ ተኩረን ጭራሽ ለዲኑ ምንም አይነት ቦታ ሳንሰጥ የምንሄድበት ሁኔታ መኖር የለበትም። አላሁ ተዓላ በናዚዓት ምዕራፍ ፈአማ መን ጠጋ ይለናል። ተመልከቱ። ያኒ እኛ ተፈታኞች ነን። ፈተና የሚያልፍና ከፈተና የሚወድቅ አለ። አላህ ፈአማ መን ጠጋ የካደ ሰውም አለ ወአተረ አልሐያተ ዱንያ ቅርቢቱን ህይወት የመረጠ ሰው የዱንያን ህይወት የመረጠ ሰው ፈኢነ አልጀሒመ ሂየ አልመእዋ የእሱ መኖሪያ ጀሃነም ናት አለ። ወአማ መን ኻፈ መቃመ ረቢህ ወነሀ ነፍሰ ዐኒል ሀዋ ጌታውን የፈራና ነፍሱን ከዝንባሌዋ የከለከለ ነፍሱ ከምትጎትተው የተከለከለ ግን ፈኢነ አልጀነተ ሂየ አልመእዋ ይህ ሰው መኖሪያ ጀነት ናት አሉ። ያስከሆነ ድረስ እኛ ወይ የጀነት ሰዎች ነን ወይንም ደግሞ የእሳት ሰዎች። አላሁ ተዓላ ከጀነት ሰዎች ያድርገን። የጀነት ሰዎች ለመባል ደግሞ አላህ ለፈጠረልን ዓላማ መቆም አለብን። እኛ የተፈጠርነው ለዓላማ ነው። ይህን ሁሌም ትኩረት ውስጥ ማድረግ አለብን። ዓላማው የሚሟላውና ዓላማችንን ጠንቅቀን የምናውቀው ደግሞ ቢተዓሉም የዕልም ዲን የዲን እውቀትን ስንማር ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም ይዘውትን የመጡት ሸሪዓ በተወሰነ መልኩ ስንማር ነው። ግዴታ የሚሆንብን ማወቅ ግዴታ የሚሆንብን ዑሉሞች አሉ። እንደ ዓሊሞች በዕልም መምጠቅ አይደለም የሚፈለገው። ቁም ነገሩ አላህ ግዴታ ያደረገውን በዓቂዳችን ጉዳይ
ምን ግዴታ ነገር አለ? አቂዳችን የምንጠብቅበት ሁኔታ እንዴት ነው? ሶላታችን የምንሰግድበት ሁኔታ፣ የሶላት ግዴታዎች፣ ሹሩጦች፣ ሙብጢላቶች፣ ሶላትን የሚያበላሹ ሙብጢላቶች፣ ጾም፣ ዘካት አለ የመሳሰሉ ጉዳዮች። ከነዚህ ውስጥ ማወቅ ግዴታ የሚሆንብን ጉዳዮች አሉ። ለዚህ ትኩረት መስጠት ግዴታችን ነው። ምርጫ አይደለም፣ ግዴታችን ነው። ዒልምን መማር ግዴታ ነው። ከዚያ ባለፈ ዒልምን ተምረን ዲን አልኢስላምን በቻልነው መጠን መኸደምና ያኒ በዲን አልኢስላም የሚያስፈልጉ ነገሮችን ማሟላት ግዴታችን ነው። በምርጫችን የተቀመጠ ነገር አይደለም። አላሁ ተዓላ ጌታችን ነው፣ ኻሊቃችን ነው፣ ፈጣሪያችን ነው። እርሱ የፈለገውን ነገር ግዴታ ያደርግብናል፣ የፈለገውን ነገር ክልክል ያደርጋል። አላህ ያዘዘውን መታዘዝና አላህ የከለከለውን መከልከል ዋጅባችን ነው። ለዚያ ነው በአሁኑ ሰዓት እስልምናን መኸደም አንድ ሰው ለአኺራው ከሚያስቀድማቸው ታላላቅ ስራዎች ናቸው የሚባለው። ራሱን በመማር ሊሆን ይችላል፣ ቤተሰቦቹን በማስተማር ሊሆን ይችላል። ከዚያ ባለፈ ከቻለ ማህበረሰቡን በዚህ መልኩ መንቀሳቀሱ ግዴታ ነው። ምክንያቱም ረሱሉላህ ሰለላሁ ዐለይሂ ወሰለም ዲን አልኢስላምን ይዘው ሲመጡ በዒልም ነው፣ ዒልምን ነው ከፍ አድርገው የመጡት። ሰይዱና ጅብሪል ዐለይሂ ሰላቱ ወሰላም ወደ ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም መጥቶ ዋሂ ሲያወርድላቸው መጀመሪያ ያላቸው ምንድነው? ኢቅራእ ነው። ቅራ አንብብ አላቸው። በቡኻሪ እንደዘገበው ማ አነ ቢቃሪ አሉ ነቢያችን፣ እኔ እኮ መቅራት አልችልም አሉ። ፈአኸዘኒ ፈገጠኒ ሐታ በለገ ሚኒ አልጀህድ። ከዚያ መጡና ጅብሪል አቀፉኝ፣ በደንብ አቀፉኝና ኢቅራእ አሉኝ፣ ሁለተኛ አንብብ አሉኝ። ማ አነ ቢቃሪ፣ እኔ እኮ መቅራት አልችልም አሉ። ፈአኸዘኒ፣ አሁንም በድጋሚ አቀፏቸው፣ በደንብ አቀፏቸው። ኢቅራእ አሏቸው፣ አሁንም መቅራት አልችልም አሉ። መጨረሻ ላይ ጅብሪል ኢቅራእ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራእ ወረቡከል አክረም አለዚ ዐለመ ቢልቀለም ዐለመል ኢንሳነ ማ ለም ያዕለም። በዚህ መልኩ ለመጀመሪያ ጊዜ በነቢያችን ላይ ወሐይ ወረደ ማለት ነው። ስለዚህ ይህ ዲን የመጣው በዒልም ነው ማለት ነው። ይህ ዲን አሳሱና መሰረቱ ዒልመ ዲን ነው ማለት ነው። ያ በመሆኑ ብዙ ሰዎች በተለያዩ የማህበራዊ ሚዲያ እንትኖች በማይሆን ሁኔታ ላይ ቢወድቁም እንኳን እኛ ግን ጠንክረን በቻልነው መጠን ዒልማችንን መማር ግዴታ ነው። አላሁ ተዓላ አግርቶልናል። የተለያዩ የሚዲያ አማራጮች አሉን። የተለያዩ መጅሙዓዎች፣ ግሩፖች አሉን። የፈለግነውን እየመረጥን ከዚያ መማር እንችላለን። መዘንጋት የለብንም ግዴታችን ስለሆነ ማለት ነው። ያ በመሆኑ የተፈጠርንለትን ዓላማ እንወቅ ነው የምለው። እኛ መጀመሪያ ደርስ ላይ እንደተናገርኩት ረሱሉላህ በመካከላችን የሉም፣ ታላቁ ነቢይ በመካከላችን የሉም። እርሳቸው ቢኖሩ ሁሉንም አስተናብረው አስተካክለው ኡማውን ለሶላህ ይመሩት ነበር። አሁን ግን አላሁ ተዓላ የፈጠረን ረሱሉላህ በሌሉበት ወቅት ነውና ያለውን እውነታ ተቀብለን ወደፊት ማለት አለብን። ስለዚህ ሁሌም እንደምንለው ዒልመ ዲንን መማር አደራ፣ ዲን አልኢስላምን በቻልነው መጠን ለመኸደም መኖር አደራ። ይህን የሚያደርግ ሰው ደግሞ በረካ ይበዛለታል፣ በረካ ይበዛለታል። አላሁ ተዓላ በረካ ከበዛላቸው ሰዎች ያድርገን። አላሁ ተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ጋርም በጀነት ከሚሰባሰቡት ሰዎች ያድርገን። ይህን እያልኩ ደርሴን ከመቋጨቴ በፊት የማስታውሰው ነገር አለ። እሱም ያው እንደተገለጸው እኛ ትልቁ ትኩረታችን ዒልመ ዲን ነው፣ ዲን መማር ነው። ዲን መማር ብቻ ሳይሆን ለማስተማር የሚደክሙትና የሚለፉ ተቋምና ግለሰቦችንም ከጎናቸው መቆም አለብን። ይህ ግዴታችን ነው። ዳዒ ብቻውን ዳዕዋ ማስፋፋት አይችልም። ኡስታዝ ብቻውን ዳዕዋ ማስፋፋት አይችልም። ተማሪ ብቻውን ዳዕዋ ማስፋፋት አይችልም። ያ በመሆኑ በተቻለ መጠን አላህም በቁርአን እንዳለው ለን ተናሉል ቢራ ሐታ ቱንፊቁ ሚማ ቱሒቡን፣ ከምትወዱት
እስክትለግሱ ድረስ ቢሩ አይሟልላችሁም ይለናል። በሌላ አንቀጽ ያ አዩሃ الذين آمنوا أنفقوا من طيبات ما كسبتم በተለያዩ አንቀጾች እንደወረደው አልሙሂም በተቻለ መጠን ከዲናችን ጎን ልንቆም ይገባል። ዲን الإسلام كاليتيم الذي لا كافل له የተባለበት ወቅት ላይ ነውና ያለ ነው። አሳዳጊ እንደሌለው የቲም የሆነውን ዲን الإسلام ባንድ በመቆም እንነሳላለሁ። እኛም እንማር። ምንም እንኳን ፈሳድ ቢበዛ እልፍ አላፎች ከፈሳድ ጋር ቢሆኑ ከብልግና ጋር ቢሆኑ ከክህደትና ከኃጢያት ጋር እንደዚሁም ደግሞ ባልሆነ ቦታ ላይ ቢሆኑ እኛ ግን በተቻለ መጠን መንቃት አለብን። ታላቁ ዓሊም ፉዳይል እንደሚሉት ላ يغرنك كثرة الهالكين የጠፊዎች መብዛት አያታልህ እንዳሉት። ስለዚህ ሁሌም ለኸይር መሽቀዳደም አለብን፣ ለኸይር መሮጥ አለብን። በተቻለ መጠን ከጊዜያችን ለአኺራችን ሰጠን መስራት አለብን። የዑመርና የአቡበክርን ሁኔታ መድገም አለብን፣ ለኸይር በመሽቀዳደም ማለት ነው። فليتنافس المتنافسون የተባሉ ተሽቀዳዳሚዎች ይሽቀዳደሙ። ለመልካም መሽቀዳደም ትልቅ ነገር ነው። ዑመር ረዲየላሁ ዐንሁ ተሽቀዳዳሚዎች ለመልካም ይሽቀዳደሙ ሲባል ሰሙና አልየውም አሉ አስቢቁ አባበክሪን ኢንሰበቅቱሁ የውመን አቡበክርን በኸይር ስራ የምቀድማቸው ከሆነ ዛሬ ነው የምቀድማቸው አሉ። አቡበክር በኸይር ስራ ሁሌም ቀዳሚ ነበሩ፣ አወል ሶፍ ላይ ነበሩ ኸይር ስራ ላይ እና ዑመር እርሳቸውን ለመቅደም እቅድ ስለነበራቸው ዛሬ ነው እንግዲህ አቡበክርን የምቀድማቸው ብለው ፈጂቱ ቢኒስፊ ማሊ ያሉ ካለኝ ንብረት ግማሹን ወደ ረሱሉላህ ይዤ መጣሁ፣ ለረሱሉላህ ሰጠኋቸው። ይሄ ለዲን الإسلام ማገዣ ይሁን ብዬ ሰጠኋቸው አሉ። ረሱሉላህ ማ አብቀይተ ሊአህሊከ አሉኝ፣ ለቤተሰቦችህ ምን አስቀረህ? ፈቁልቱ ሚስለሁ እሱን የሚመስል ግማሹን አስቀርቻለሁ ብዬ አልኩ አሉ። ከዚያ ዑመር ምን ይላሉ? ወአታ አቡ በክሪን ቢኩል ማ ዒንደህ አቡበክር ሁለመናቸውን ይዘው መጡ፣ ንብረታቸውን በአጠቃላይ ይዘው መጡ። ዑመር በአሁኑ ቀድማቸዋለሁ ብለው ነበር ያሰቡት፣ ግን አልተሳካም። ቢኩል ማ ዒንደህ ያላቸውን ንብረት በሙሉ ረሱሉላህ ያ አባ በክሪን ማ አብቀይተ ሊአህሊክ ለቤተሰቦችህ ምን አስቀረህላቸው አሏቸው። ቃለ አቡበክር ምን አሉ? አብቀይቱ ለሁም ሑበ አላህ ወረሱሊህ የአላህና የመልእክተኛውን ውዴታ አስቀርችላቸዋለሁ አሉ። ዑመር በዚህ ሰዓት ምን አሉ? ቃለ ላ ኡሳቢቁከ ኢላ ሸይኢን አበዳ አቡበክር ሆይ ከዚህ በኋላ አንተን በመልካም ነገር አልሽቀዳደምህም፣ ሁሌም ትበልጠኛለህ አሏቸው። አልሙሂም ለኸይር እንሽቀዳደም ለማለት ነው። ለኸይር እንሽቀዳደም። ስለዚህ ደርሱን ከመዝጋቴ በፊት ባጭሩ ስጠቀልለው ያን ሲጠቃለል ያልኩት ነገር እኛ ረሱሉላህ ሙሐመድ ሰለላሁ ዐለይሂ ወሰለም ባሉበት ወቅት አይደለም ያለ ነው። ይህን ዋቂዕ መቀበል አለብን። ረሱሉላህ ከኛ ጋር አይደሉም። መሪያችን፣ አስተማሪያችን፣ ቃኢዳችን፣ ታላቁ ነቢይ፣ ውዱ ነቢይ ብናገኛቸው ተንሰፍስፈን ሸክዋችንን፣ ችግራችንን፣ ሁለመናችንን አወያይተን መፍትሄ የምናገኝባቸው ነቢይ የነበሩት በእኛ ጊዜ አይደሉም፣ የሉም። ያ ብቻ አይደለም፣ እርሳቸው በፈሳድ ትከበባላችሁ ያሉበት ዘመን ነው። ከዚያ ባለፈ ደግሞ ያኒ እንደገለጽኩት የሶሻል ሚዲያ ከመምጣት ጋር ተያይዞ ሙዳዓፋ የሆነ ያኒ የተባዛ ፈሳድ ተባዝቷል። በሚገርም ሁኔታ፣ በማይጠበቅ ሁኔታ አንዳንዴ ሱብሃንአላህ። አልሙሂም የመጀመሪያው እኛ በረሱሉላህ ወቅት አይደለንም። ረሱሉላህ በሌሉበት ወቅትን የመጣ ነው። ዘመናችን ፈሳድ የበዛበት ነው። ያ በመሆኑ ራሳችንን ነፃ የምናወጣበት መንገድ መምረጥ አለብን፣ መንቃት አለብን፣ መነሳት አለብን፣ ብልህ መሆን አለብን ነው። ከዚያ ብልህ የምንሆንበት መንገዱ ደግሞ አላህ ለምን እንደፈጠረ ማወቃችን ነው። አላሁ ተዓላ የፈጠረን ደግሞ እርሱ በዒባዳ ሊያዘን ነው። ያ በመሆኑ እኛ ልንከተል የሚገባ ነገር ምንድን ነው? እስልምና የመጣበትን ኒዛም፣ ረሱሉላህ ሙሐመድ የመጡበትን ሲራ። ኢኽዋን የእስልምና ኒዛም የመሰለ ኒዛም የለም።
የእስልምናን ስርዓት የመሰለ ስርዓት የለም። አንድ ሰው እስልምና የመጣበትን ስርዓት ጠብቆ ከሄደ ኑሮ በረካ በበረካ ይሆንለታል፣ ኸይር ነገር ይበዛለታል፣ አኺራውንም ያተርፋል። ረሱሉላህ ሙሐመድ ሰለላሁ ዐለይሂ ወሰለም የመጡበትን ሲራ ጠብቆ ከሄደ አሁንም ኸይር ያገኛል። ኢማሙ ሻፊዒ ምን ይሉ ነበር? ለአደበ ፈውቀ አደቢ ረሱልላህ፣ የረሱሉላህን አደብ፣ ስርዓት፣ ሲራ፣ መንሃጅ የመሰለ የለም ይሉ ነበር። ያ በመሆኑ ነፃ የምንወጣበት መንገድ ይህ ነው። ከዚያ ባለፈ ነፃ ለመውጣት የሚያግዘን ትልቁና ወደር የሌለው መንገድ ዒልም ነው። ዒልመ ዲንን እንማር። የዲነል ኢስላም መንሃጅን ጠንክረን እንማር። የተለያዩ ኡስታዞች አሉ፣ የተለያዩ መጅሙዓዎች አሉ። እነሱ ድካማቸው አፍርቶ ፍሬውን እንዲያዩ እንርዳቸው፣ ከጎናቸው እንሁን። ከዚያ ባለፈ በኸይር ስራ እንሽቀዳደም ነው። ይህን ይመስላል መልእክቱ ሲጠቃለል። አበዛሁ መሰለኝ። አላሁ ተዓላ በሰማነው ተጠቃሚዎች ያድርገን። አላሁ ተዓላ ከታላቁ ነቢይ ከረሱላችን ሙሐመድ ሰለላሁ ዐለይሂ ወሰለም ጋር በጀነት ጉርብትናን ይግጠመን። በሌላ ፕሮግራም እስክንገናኝ ድረስ በዚሁ ንግግሬን እቋጫለሁ። አላህ በሰማነው ተጠቃሚዎች ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ሐበሻ እስላማዊ ሬዲዮ